ሰላም እንዴት ናችሁ? ዛሬ በአማኮን ኮንስትራክሽን ኡራኤል አደባባይ ወደ ካሳንቺስ የሚወስደው መንገድ ላይ የሚገኘው ቢሮአቸው ተገኝተናል። የግንባታ ጥራት፣ ኳሊቲ እንዲሁም ደግሞ ዴሊቨሪ ታይም በደንብ ስፓሽስ አድርገን የሰራናቸው ሌግዠሪ ናቸው ስንል በምክንያት ነው። እውነት ነው። ወደ ሪል ስቴቱ እንመለስና እስቲ ስለ ሪል ስቴቱ ደግሞ ምን ያህል ሪል ስቴቶችን ሰርታችሁ አስረክባችኋል? አሁን ደግሞ አክቲቭሊ 7 ሳይቶችን እየገነባን እየሸጥን እንገኛለን። ትልልቅ ካምፓኒዎችም አሉ። እዛ ጋር ሶስተኛ ሳይት እየታየኝ ነው። ሁሉ ነገር የተሟላለት ነው ካሳንቺስ ማለት። እንደገና ደግሞ በምስራቅ አፍሪካ ብቸኛው ወኪል ነን። የህዳሴ ግድብ ላይ አለ። እንደገና የጎርጎራ ፕሮጀክት ላይ አለን። ሰላም እንዴት ናችሁ? ውድ የሣሪስ ቲቪ ተከታታዮቻችን ዛሬ በአማኮን ኮንስትራክሽን ላይ በመገኘት ከኮንስትራክሽን ስራዎቹ በተጨማሪ ሪል ስቴትም እንዳለው ሰምተን ሪቪው ለማድረግ ከኡራኤል አደባባይ ወደ ካሳንቺስ የሚወስደው መንገድ ላይ የሚገኘው ቢሮአቸው ተገኝተናል። አብረን ሪቪው እናድርግ። እንኳን ደህና መጣሽ። እንኳን ደህና ቆየሽን። ስምሽን አስተዋውቂኝ። ማይ ህይወት አንተነህ እባላለሁ። የባማኮ ሪል ስቴት የሽያጭ አማካሪ ነኝ። እሺ፣ እኔ ደግሞ በአካል እባላለሁ። እንግዲህ አረፍ እንበልና አንዳንድ ነገሮችን ስለ ባማኮን ትነግሪናለሽ። እሺ፣ በጣም ነው የማመሰግነው ማይ ህይወት። ባማኮን ኢንጂነሪንግ እንግዲህ ከኮንስትራክሽን ስራዎቹ በተጨማሪ ሪል ስቴት እንዳለው ሰምተን እውነት መሆኑን ለማረጋገጥ ነው ሪቪው ለማድረግ እዚህ ካሳንቺስ የሚገኘው ቢሮአቸው የመጣ ነውና ስለሱ እስቲ አንዳንድ ነገሮች በይኝ። እሺ፣ በድጋሚ እንኳን በደህና መጣችሁ። ባማኮ ሪል ስቴት የባማኮን ኢንጂነሪንግ አንዱ ሲስተር ካምፓኒ ሲሆን ባማኮን ኢንጂነሪንግ በውስጡ አጠቃላይ ወደ 8 የሚሆኑ እህት ኩባንያዎች አሉት። ከነዛ መካከል የመጀመሪያው አንከር ፋውንዴሽን ነው። አንከር ፋውንዴሽን ላይ ስፔሻላይዝ ያደረገ ካምፓኒ ነው። የራሱ ማሽነሪዎች አሉት። ሶ ኤክስካቬሽን ሾሪንግ ብለን ፋውንዴሽን እስኪያልቅ ድረስ ያለውን ስራ የሚሰራልን ካምፓኒ ነው። ይሄ ካምፓኒ ደግሞ ከሰራቸው ስራዎች ውስጥ መካከል የባንኮቹ ሄድኳርተሮች ንብ ባንክ፣ ዘመን ባንክ፣ ከሆቴሎች ደግሞ ማሪዮት ሆቴል፣ የኢትዮጵያን ኤርላይንስ የካርጎን ተርሚናል ሰርቷል። አፍተር ዛት ደግሞ ከሱ ቀጥሎ አልፋ ፖስቴንሽን የሚባል ካምፓኒ ያለን የፖስቴንሽን ቴክኖሎጂ ነው የምንጠቀመው። ሶ የስትራክቸር ስራውን እንሰራለን። ምን ያስፈልገናል? ኮንክሪት እሱ እንደሚሰራለን። ባማ ሚክስ የሚባል ካምፓኒ ያለን ቦሌ ቡልቡላ ላይ የራሳችን የሆነ ማቀነባበሪያ ያለን። ሬዲ ሚክስ የሆነ ኮንክሪት ነው የምንጠቀመው። ወደ 20 የሚሆኑ ኮንክሪት ሚክሰር መኪኖች አሉን። ሶ ለሌሎች ሪል ስቴቶችም ኮንትራክተሮችም ሰፕላይ እናደርጋለን። እንዲሁም ለእኛም ሰፕላይ ያደርግልናል ማለት ነው። አልቲሜት ኬሚካልስ የሚባል ካምፓኒ ያለን እሱ ደግሞ ከዋተር ፕሩፊንግ ለግንባታ የሚሆኑ አጠቃላይ ኬሚካሎችን ሰፕላይ የሚያደርግልን ካምፓኒ ነው። አፍተር ዛት ታወር ኢንጂነሪንግ የሚባል ካምፓኒ ያለን። ምናልባት ኦቲስ ሊፍትን የምታውቂው ከሆነ በምስራቅ አፍሪካ ብቸኛው ወኪል ነን። ከሰፕላይንግ ሜንቴናንስ ሰርቪሶችን እንሰጣለን። ኦቲስ ሊፍት ካለባቸው ፕሮጀክቶች ውስጥ ደግሞ እኛ ከሰራንላቸው የህዳሴ ግድብ ላይ አለ። እንደገና የጎርጎራ ፕሮጀክት ላይ አለን። የኢትዮጵያ ንግድ ባንክ ላይ አለ። እንደገና ደግሞ የአዲስ አበባ መስተዳደር ከንቲባ ጽህፈት ቤት ላይም አለ ማለት ነው። ከታወር ኢንጂነሪንግ ቀጥሎ ያለው ደግሞ ፊትኮን ነው። ፊትኮን የፊኒሽንግ እና ኢንተር የሚሰራልኝ ካምፓኒያችን ነው። ሶ እንደነገርኩሽ ሁሉንም ስራ ከኤክስካቬሽን እስከ ፊኒሽንግ ድረስ ራሳችን ነው የምንሰራው። ምንም አውትሶርስ የምናደርገው ስራ ስለሌለ የግንባታ ጥራት፣ ኳሊቲ እንዲሁም ደግሞ ዴሊቨሪ ታይም የሚንጓተትበት ምንም አይነት ሪዝን የለም ማለት ነው። ስለዚህ ሰዎች እኛን በአንደኝነት ደረጃ ይመርጡናል። እንደገና ደግሞ ባማኮን ኢንጂነሪንግ በኢትዮጵያ ውስጥ ደረጃ 1 ኮንትራክተር ካምፓኒ ነው ማለት ነው። ያው እንግዲህ እንደነገርሽኝ በጣም ብዙ ፕሮጀክቶች ላይ ተሳትፋችኋልና ትልቅ ካምፓኒ ነው። ወደ ሪል ስቴቱ እንመለስና እስቲ ስለ ሪል ስቴቱ ደግሞ ምን ያህል ሪል ስቴቶችን ሰርታችሁ አስረክባችኋል? የት ቦታ ላይ ናቸው እነዛ ሪል ስቴቶች የሚሉትን እስቲ ንገሪኝ። ወደ ሪል ስቴት ዘርፉ የገባ ነው 2022 ነው።
እስካሁን ድረስ 2 ፕሮጀክቶችን ዴሊቨር አድርገናል። አንደኛው አልፋ ይባላል ፕሮጀክታችን ቦሌ ሜጋ ጋር ነው ያለው። ሁለተኛው ደግሞ ኤርፖርት ቪው ይባላል፣ እሱኛው ቦሌ ካርጎ ጋር ነው ያለው። 2 ፕሮጀክቶች ዴሊቨር አድርገናል። አሁን ደግሞ አክቲቭሊ 7 ሳይቶችን እየገነባን እየሸጥን እንገኛለን። የመጀመሪያው ሳይታችን ካሳንቺስ ከኡራኤል አደባባይ ፊት ለፊት የሚገኘው ነው። ግንባታው 90% የደረሰ ዴሊቨሪ ታይሙ 9 ወር ነው። እዛ ላይ ሚክስድ ዩዝ ነው፣ ሃይ ራይዚንግ ቢልዲንጎች ነው ባይዘው የምንገነባው። ብዙ ጊዜ የንግድ ሱቆቹም አፓርትመንት ቤቶቹም ዲጂታል ካርታ አላቸው። ሾፖቹ ኦልሬዲ ስራ ጀምረዋል፣ ዴሊቨሪ አድርገናል። ይህን ይመስላል ካሳንቺስ ሳይታችን። ሁለተኛው ደግሞ ባምቢስ ሳይታችን አለ። ባማኮ ልዩ ታወር ይባላል። እሱ ደግሞ ግንባታው 80% የደረሰ ፕሮጀክታችን ነው። እሱም የተለያዩ አሚኒቲዎችን ይዞ የመጣ ቢልዲንግ ነው። 2 ፍሎር ለጂም እና ለስፓ አገልግሎት ለቀናል። ሞር ኦፍ ሌክዠሪ እና ስፓሺየስ የሆነ ጂም እና ስፓ ነው ይዘን ለመምጣት ያሰብነው። ሶስተኛው ፕሮጀክታችን ቦሌ አትላስ ነው። ከወንዝ ዳር ፕሮጀክቱ አጠገብ እንገኛለን። በምስራቅ አፍሪካ ትልቁ ይሆናል ተብሎ የሚጠበቀው ዋተር ፓርክ ከሱ ፊት ለፊትም ነው ያለው። እሱ ሴንትራል ፓርክ አፓርትመንታችን ነው ማለት ነው። ሌላኛው አፓርትመንታችን ወደ ፒያሳ ወደ አራዶቹ መንደር አካባቢ ነው ያለው። እሱ ደግሞ ሚድ ታውን ይባላል። ከሞናርክ ሆቴል ፊት ለፊት ነው ያለው። ኮንስትራክሽን ፕሮግረሱ 15% የደረሰ ነው። ሁለተኛው ደግሞ እዛው ፒያሳ ባማኮን ፓርክ ሳይድ ይባላል። እሱ 4ኛ ስላብ ላይ ደርሷል ፕሮግረሱ ማለት ነው። ሁለቱ ሳይቶቻችን ላይ ሚድ ታውን እና ፓርክ ሳይት ላይ 15% ነው አድቫንስ ፔመንት እያስከፈልን ያለ ነው። ከዛ በተረፈ የነገርኩሽ ሌሎቹ 3 ሳይቶቻችን ላይ 25% ነው አድቫንስ ፔመንት እያስከፈልን ያለ ነው። ባይ ዘ ዌይ ሆቴል ስታንዳርድ የሆኑ ሌክዠሪ ነገር ግን አፎርደብል የሆኑ ቤቶችን ነው እየገነባን የምንሸጠው ስንል በምክንያት ነው። ምክንያቱም ቦሌ ላይ በካሬ ከ120 ሺህ ብር ጀምሮ አፓርትመንት ቤቶችን እየሸጥን እንገኛለን ማለት ነው። እሺ እንግዲህ አሁን የምንገኘው እዚሁ ካሳንቺስ የሚገኘው ሳይታችሁ ላይ ነውና ስንገባ እንግዲህ የተለያዩ ሱቆችን አይተናልና እስቲ እነሱን ሱቆች አብረን እየጎበኘን ስለ ካሬዎቻቸውና አንዳንድ ነገሮችን ደግሞ አብረን ደስ ይለኛል። እሺ እንደምታየው ነው ሾፖቻችን ስራ ጀምረዋል። ትልልቅ ካምፓኒዎችም አሉ። እንደነገርኩሽ የፊኒሺንግ ማቴሪያል መሸጫ ሞል ነው ያደረግነው። ጋላክሲ ፊኒሺንግ ሞል ይባላል። ሙሉ የፊኒሺንግ ማቴሪያሎችን ይሸጣል። ይሄ ኡራኤል ሲባል የሚታወቀው በፊኒሺንግ ማቴሪያል ስለሆነ ለዛ ነው ጋላክሲ ፊኒሺንግ ሞል ያለ ነው። እስቲ ስለ ካሬዎቹ ደግሞ አንዳንድ ነገሮች ንገሪኝ። እሺ ካሬዎቹ ከ23 ካሬ ጀምሮ አለ። የንግድ ሱቆች እንደነገርኩሽ ቅድምም በኔት ኤሪያ ብቻ ነው እየሸጥን ያለ ነው። ሱቁ ያረፈበትን ብቻ ነው የሚከፍሉት ሰዎቹ። ዲጂታል ካርታ አላቸው። ኦልሬዲ ዛሬ ከከፈሉ ዴሊቨር ማድረግ እንችላለን ማለት ነው። ሱቆቹ እስከ ስንተኛ ፎቅ ድረስ ነው ሱቆቹ ያሉት? ሾፖቹ ያሉት እስከ 3rd ፍሎር ነው። 4th ፍሎር ቅድም እንዳየሽው ኦፊሶች ናቸው። 4th ፍሎር ለኦፊስ ነው ያደረግነው። እሺ የሚከራዩም ሱቆች አሉ። ሽያጭ ላይ ያሉም ሱቆች አሉን ማለት ነው። እሺ ያው ሰፋፊዎች ናቸው እያየኋቸው ነበርና ስፍትፍት ያሉ ናቸው ሱቆቹ ራሱ በጣም ሰፊ ነው። ኮሪደሩንም እንደምታዩ ነው። ከዛ እስከዚህኛው ሱቅ ያለው በደንብ ሰፊ ነው። በደንብ ስፓሺየስ አድርገን የሰራናቸው ሌክዠሪ ናቸው ስንል በምክንያት ነው። እሺ አሁን ደግሞ አፓርትመንት ቤቶቻችንን ላሳየሽ። እሺ በነገራችን ላይ ባማኮን ማለት በከፍታ ላይ የተገነባ ማለት ነው። እሺ የሚገርም ኦፊስ ነው ያላችሁ። እናመሰግናለን። እኛ ለጊዜው ነው እዚህ ያለ ነው። ይሄ የካሳንቺሱ ሳይታችን የአፓርትመንቶቹ ኢንትራንስ ነው የሚሆነው። ቤቶቹን ዴሊቨር ስናደርግ ይሄ ለነሱ አስረክበን እንወጣለን። እዛ አካባቢ ላይ የሪሰፕሽን ኤሪያ ይኖራቸዋል ማለት ነው። ይሄ የካሳንቺሱ ሳይታችን ነው። 3D ሞዴሉ ይሄ ነው። ዋናው አስፓልት ይሄ ነው። እዛች ሳይድ ላይ ኡራኤል አደባባይ አለ። ይሄ ወደ ድሮ ቶታል የሚወስደው መንገድ ሜን ስትሪቱ ላይ ነው ያለው ማለት ነው። ሾፖቹ እንደምታያቸው እስከ
ፎርዝ ፍሎር ድረስ አሉ። አፍተር ዛት አፓርትመንት ቤቶች ይቀጥላሉ። ፉትሳል ኮርቱ፣ ባስኬትቦል ኮርት፣ የመሮጫ ትራኩ ያልኩሽ እንዳለ እዚህ ቴራሱ ላይ ይኖረናል። የመሰብሰቢያ አዳራሽ ይኖረዋል። ፎርዝ ፍሎር እንደነገርኩሽ ለጂምና ለስፓ አገልግሎት ሁኔታው ነው። 2200 ካሬ ሜትር ላይ ያረፈ ነው። 4 ቤዝመንት አለው። ግራውንድ ዋተር፣ ስታንድ ባይ ጀነሬተር፣ ሲሲቲቪ ካሜራ ይኖረዋል። እንደገና ደግሞ ጋርቤጅ ሹተርም አለው ማለት ነው። እሺ እስቲ ስላከፋፈል ሁኔታው ደግሞ እዚህኛው ላይ ያው እንደነገርኩሽ በ9 ወር ነው ዴሊቨር የምናደርገው። ቤቶቹ ዲጂታል ካርታ አላቸው። አድቫንስ ፔመንት 25% ነው እያስከፈለን ያለ ነው። ቀሪውን ክፍያ በአንድ አመት። የባንክ አማራጮች አላችሁ ወይስ እንዴት ነው? የባንክ ኦፕሽን የለም። እሺ እንዴት ነው ያከፋፈል ሁኔታው? 25% ቅድመ ክፍያ ይከፍላል። ከዛም በኋላ ቀሪውን 75% ደግሞ ተከፋፍሎ በ9 ወራት ጊዜ ውስጥ ቤቱን እስከሚረከቡበት ሰዓት ድረስ ይከፍላሉ ማለት ነው። ይሄ ደግሞ ሴንትራል ፓርክ ቦሌ አትላስ የሚገኘው ሳይታችን ነው። እንደነገርኩሽ ከወንዝ ዳር ፕሮጀክቱ አጠገብ ነው የምንገኘው። ይሄኛው የአትላሱ ሜን ስትሪት ነው። አትላስ መብራቱ ጋር ሳይደርስ ማለት ነው። አፓርትመንት ቤቱ ይሄን ይመስላል። ይሄ ሙሉን ሬዚደንሻል የሆነ አፓርትመንት ቤታችን ነው። ሙሉን አፓርትመንት ቤቶች ብቻ ናቸው ያሉት። ጂ+ ስንት ነው ይሄ? G+16 ነው። እሺ G+16 ነው። እስቲ ስለ ካሬያቸው ምናምን በዛው አያይዘሽ እስቲ ንገሪኝ። እዚህ ላይ ከባለ 1 እስከ ባለ 3 መኝታ አለ። ባለ 1 መኝታ 108 ካሬ አለን። ባለ 2 መኝታ 123 እና 127 ካሬ አለን። ባለ 3 መኝታ ደግሞ 143 ካሬ አለን። እዚህኛው ላይም 25% ነው አድቫንስ ፔመንት ያስከፈለን ያለ ነው። ዴሊቨሪ ታይሙ በአንድ አመት ነው። ቀሪውን 75% ክፍያ በአንድ አመት ጊዜ ውስጥ ነው የሚያጠናቅቁት ማለት ነው። ስትራክቸር ስራ ጨርሰናል። ፓርቲሽን ከስር ነው ስራችን እየሰራን የምንሄደው። እሺ ፓርኪንጎችን ይታየኛል። በቂ ፓርኪንግ አለው ይመስለኛል። አዎ ለቤቶቹ በቂ የሆነ ፓርኪንግ አለው። ከሁሉም ሳይቶቻችን ይሄን በጣም ልዩ የሚያደርገው ነገር ምንድን ነው? በምስራቅ አፍሪካ ትልቁ ከሆነው ከዋተር ፓርክ ፊት ለፊት መገኘቱ ነው። እንደገና ደግሞ ቦሌ ነው። ካሳንቺስና ቦሌ ቀመስ ከሆነችው በቦሌ አትላስ ስላታለሁ እኔ ማለት ነው። መሀል ላይ የሚገኝ ሳይት ነው። እንደገና በካሬ እዚህ ላይ ከ120 ሺህ ብር ጀምሮ ነው እየሸጥን ያለ ነው። እሺ ይሄ ነገር ልዩ ያደርገዋል ማለት ነው። ይሄ ሳይት እዛ ጋር ሶስተኛ ሳይት እየታየኝ ነው። ይሄኛው ሶስተኛው ሳይታችን ነው። ባምቢስ ነው። ባምቢስ ባቡሩን እያየሁት ነው። ከባቡሩ ፊት ለፊት ነው የሚገኝ። ከፍትህ ሚኒስቴር አጠገብ ነው። ስለዚህ የደህንነት ስጋት የሚባለው ነገር እዚህ ጋር አይታሰብም ማለት ነው። ይሄኛውም 4 ቤዝመንት አለው። ይሄኛው ሚክስድ ዩዝ ነው። ኮሜርሻሎች እና አፓርትመንት ቤቶች ናቸው። እስከ 3rd ፍሎር ድረስ ኮሜርሻሎች ይሆናል። እስከ 2nd ኮሜርሻል ናቸው። 3rd ላይ ኦፊስ ይሆናል። እንደነገርኩሽ እዚህ ጋር ቅድም 2 ስፔሶችን 2 ፍሎር ለጂምና ለስፓ አገልግሎት ለቀናል ብዬሻለሁ። 4th እና 5th ለጂምና ለስፓ አገልግሎት ነው የሚሆኑት። ከ6 ጀምሮ ቤቶቹ ይጀምራሉ ማለት ነው። ቴራሱ ላይ የራሱ የሆነ አዳራሽ ይኖረዋል። የሀያ ሬስቶራንትም ይኖረዋል ማለት ነው ወደፊት። አፓርትመንት ቤቶቻችን እነዚህን ይመስላሉ። ሃይ ራይዚንግ ቢልዲንጎች ናቸው። እንደገና ሚክስድ ዩዝም ናቸው። ፕራይም ሎኬሽን ላይ ነው በመገንባት የምንታወቀው። ሎኬሽኖቹን ቅድም ስለነገርኩሽ፣ አሁን ደግሞ እስቲ የካሳንቺሱን ሳይታችንን ፕሮግረሱን አብረን እንየው። አሁን ያለ ነው 5ኛ ፍሎር ላይ ነው። ባይዘው ይሄ ቢልዲንግ 2200 ካሬ ሜትር ላይ ነው ያረፈው። ይሄ 5th ፍሎር ነው። 5th ፍሎር ሙሉን ለጂም እና ለስፓ አገልግሎት ነው የሰጠ ነው ማለት ነው። እሺ ያው እንደማየው ከሆነ በጣም ሰፊ ነውና፣ በጣም ሰፊ ነው። የጂም ስፓ እንደሆነ ያስታውቃል። በጣም ሰፊ ነው። አሁን ደግሞ የቤቶቹን ስታተስ እስቲ አሳየን። ያው እንደነገርኩሽ የካሳንቺስ ሳይታችን ፕሮግረሱ 90% በላይ ተጠናቋል ብዬሻለሁ። ይሄ አንደኛው ሳምፕል ሩማችን ነው። ባለ 2 መኝታ ነው። እንደምታየው ቻክ ጨርሰናል። ደብል ቻክ አድርገናል። ጂፕሰም ቦርድ ሰርተናል። ኢንስታሌሽን የመብራት የውሃ የኢንተርኔት ኬብሎችን ዘርግተናል። እዚህ ጋር እንደገባን ስቶር እና ላውንደሪ ሩም እናገኛለን። እዚህ ጋር ኦፕን ኪችን ነው የሚኖረን። እዚህ ቤት ላይ እንደምታዩ ሰፋ ያለ ልጆችን የሚያስሮጥ ሳሎን አለ። በሳሎናችን በኩል እዚህ ጋር ባልከን ያለችን እዚህ ጋር በጣም የሚገርም ቪው አለው። መኝታ ቤቶቹን ላስጎብኝሽ እና ተመልሰን የምናየው ይሆናል።
እንዳይሹ ሰፋ ያለ ኮሪደሮች አሉ ቤታችን ውስጥ። ይሄ ኮመን ባዛችን ነው። ይሄ ደግሞ የልጆች የመጀመሪያው መኝታ ቤት ነው። መኝታ ቤቱ ሰፋ ያለ ነው። ባልከኒም አለው። ሴሊንግ ሄቱን ያየሽው ነው። ሴሊንግ ሄቶቻችን ሁሉም ቤቶቻችን ላይ 3.5 ናቸው። ጂፕሰም ቦርድ ገብቶለት ኦልሬዲ መሬቱ ተሰርቷል። ምን ያህል ርቀት እንዳለው እያየሽው ነው ያለሽው። ሁሉም መኝታ ቤቶች የራሳቸው የሆነ ባልከኒ ያላቸው። ይሄ ደግሞ ማስተር ቤድሩሙ ነው። እዚህ ጋር እንደገባን የማስተር ባዙን እናገኘዋለን። ይሄ ማስተር ባዙ ነው። ማስተር ቤድሩሙ ይሄን ይመስላል። ሰፋ ያለ ነው በጣም። አልጋችን ከዚህ ጋር ነው የሚሆነው። ራስጌው ከዚህ ጋር ነው። ከዚህ ወደዚህ ነው የሚሆነው ማለት ነው። ባለ 2 መኝታ ነው ማለት ነው። ባለ 2 መኝታ ነው ማለት ነው። ባልከኒያችን ባልከኒ ሁሉም መኝታ ቤቶች ላይ አለ አላቸው። ቪውንም ትወጃለሽ? እሺ ዛሬ ሳገዣት። እሺ ደስ ይለኛል። የሚገርም ቪው ነው ያለውና እስቲ ከፊት ለፊቴ ደግሞ እዛ ጋር አዲስ ስፖርት ፓርክ ይታየኛል። አዲስ ስፖርት ፓርክ ያው እንደምታዩ የመሮጫ ትራክ አለው። እዛ ጋር ስዊሚንግ ፑል አለው። እንደገና ደግሞ የመረብ ኳስ አለው። ቢች ዳር እንዳለሽ ፊልም ማድረግ ትችያለሽ። አሸዋ ምናምን አለ። ፉትሳል ኮርት አለን እዛ ጋራ። እንደገና ይሄኛው የፓርኪንግ ነው። እዚህ ጋራ ኡራኤል ቤተክርስቲያን እናገኛለን። እዛ ጋራ ደግሞ መስጊድ አለን። ኢንተርናሽናል ትምህርት ቤቶች አሉ። ኢንዲያን ኮሚኒቲ ስኩል አለ። ሊድ ስታር ኮሌጅ እዚህ ጋር አለ። ሁሉ ነገር የተሟላለት ነው ካሳንቺስ ማለት። እንደገና ደግሞ ኢሲኤም ቅርባችን ጎረቤታችን ነው። ቤታችሁ ለኢንቨስትመንትም ሆነ ለመኖሪያም ቢሆን በጣም ተመራጭ የሆነ ቦታ ነው። ካሳንቺስ ላይ ያው በዶላር ይከራያል ታውቂያለሽ። እንደገና ደግሞ ያው ቢልዲንጋችን G+23 ፕላስ ቴራስ አይደለ? ቴራሱ ላይ የራሱ የሆነ የመሮጫ ትራክ አለው፣ ባስኬትቦል ኮርት አለው፣ ፉትሳል ኮርት አለው። ከልጆች ቢኖሯቸው አሁን ሰዎች ከቤታቸው መውጣት ምንም አይጠበቅባቸውም ማለት ነው። እንደገና 4 ቤዝመንት አለው፣ ግራውንድ ዋተር፣ 6 ኤሌቬተር ነው ያለው። ባይዘዌ ይሄ ቢልዲንግ 6 ሊፍት አለው። 2ቱ ለሾፖቹ ናቸው፣ 4ቱ ደግሞ ለአፓርትመንቶቹ ናቸው። ለብሎክ ኤ እና ለብሎክ ቢ 2 ማለት ነው። የሾፖቹና የአፓርትመንት ቤቶቹ ኢንትራንስ የተለያየ ነው። ምንም የሚገናኙበት አይነት ሚንስ የለም። እዚህ ቢልዲንግ ላይ በካሬ ከ125,000 ጀምሮ አፓርትመንት ቤቶችን እየሸጥን እንገኛለን። ሌክዠሪ ሆቴል ስታንዳርድ፣ ነገር ግን አፎርደብል ነው የምንለው በምክንያት ነው። አንቺ መመስከር ትችያለሽ ብዬ አስባለሁ። እውነት ነው። ብዙ ነገሮችን አይቻለሁኝ ከሌሎች አፓርትመንቶች በጣም ወይም ደግሞ ከሌሎች ሪል ስቴቶች በጣም ብዙ ለየት የሚያደርጓቸው ነገሮች አሉና እኔም ደስ ብሎኛል። ባማኮን ከሌሎች ሪል ስቴቶች ለየት ያደርገዋል ብለሽ የምታስቢው ነገርና በመጨረሻ ምስቲ ድሉ ልስጥሽና መናገር የምትፈልጊው ነገር ካለ እሱን በይንና በዚሁ እናጠቃል። ባማኮን ከሌሎች ሪል ስቴቶች ብዙ የሚለየው ነገር አለ። ነገር ግን አሁን ከረንትሊ አብዛኛው ሰው ሪል ስቴት ላይ ኢንቨስት ለማድረግ ሲያስብ የሚፈራው ነገር የትረስት ኢሹ ነው። እንደገና የግንባታ መጓተት፣ የግንባታ ጥራት የሚሉት ብዙ አይነት ጥያቄዎች አሉት። አብዛኛውን ጥያቄ ባማኮን ራሱ መመለስ ይችላል ብዬ አስባለሁ። ምንም አውትሶርስ የሚያደርገው ስራ የለም፣ ሙሉን ራሱ ነው የሚገነባው። ስለዚህ የግንባታ ጥራት፣ የግንባታ መጓተት የሚሉት ነገሮች ጥያቄ ውስጥ አይገቡም። እንደገና ደግሞ እስካሁን የጠቀስኩልሽ ሳይቶች በጠቅላላ ግንባታቸው የተከናወነው በራሱ በባማኮን አቅም ነው። ኮሌክሽን እየጠበቀ የሚገነባ ካምፓኒ አይደለም እና ባማኮን በብዙ ነገሮች ከሌሎች ሪል ስቴቶች ይለያያል። እንደገና ደግሞ ሆቴል ስታንዳርድ የሆኑ ሌክዠሪ ነገር ግን አፎርደብል ስንል በምክንያት ነው ብዬሻለሁ። ያለን ዋጋ ራሱ ቦዲ ላይ በካሬ ከ120,000 ብር ጀምሮ መሸጣችንን በጣም ዩኒክ ያደርገናል። ለኢንቨስትመንትም ሆነ ለመኖሪያ ምቹና ተመራጭ ናቸው ብለን በምናስባቸው ሎኬሽኖች ላይም ነው የምንገነባው። ስለዚህ ባማኮን ምንጊዜም ለሰዎች የመጀመሪያ ምርጫቸው እንደሚሆን ምንም ጥርጥር የለኝም። በአካል አንቺንም እናመሰግናለን። ሳይንስ ቲቪንም ለማመስገን እንወዳለን መታችሁ ስለጎበኛችሁን። እኛን ለማግኘት እንዲሁም ደግሞ ባማኮን ላይ ኢንቨስት ማድረግ የሚፈልጉ ሰዎች በ0972 25 22 22 ላይ ደውለው ያገኙናል። እናመሰግናለን። በጣም አመሰግናለሁ። የነበረን ቆይታ ቆንጆ ነበረ። በጣም የማመሰግነው
ውድ የሣሪስ ቲቪ ተከታታዮቻችን ዛሬ ባማኮን ሪል ስቴት ላይ በመገኘት የነበረን ቆይታ ይህን ይመስል ነበረ። ሪቪው እንዲደረግላችሁ የምትፈልጉ ድርጅቶች ኮሜንት ላይ ያስቀምጡልን። ፕሮግራሙን ስመራላችሁ የቆየሁት እኔ ዋካል ነኝ። በቀጣይ እስከምንገናኝ ድረስ ቸርን ሰንብት።